ሰላም እንዴት ናችሁ? ውድ ቤተሰቦቻችን ዛሬ ባዮሎጂ ግሬድ 12 ዩኒት on about application of biology የምናይ ይሆናል። Okay, biology is a science in charge of studying all living beings. ያው እንደምናውቀው ባዮሎጂ ስለ ህይወት ያላቸው ነገሮች የሚያጠና የሳይንስ ፊልድ ነው። It helps us to understand every living organism from the smallest bacteria to the blue whales. ያው living organismዎችንም ስንል ከትንሿ ባክቴሪያ አንስቶ እስከ ትልቁ አሳ ነባሪ ድረስ ያለውን ሙሉ ለሙሉ የሚያጠቃልል ብራንች ነው ማለት ነው። Biologists often focus on different subsets of living organisms such as birds, plants, bacteria to determine their character. ባዮሎጂስቶች ያው ስለ living things የሚያጠኑ ምንድነው ስለ subset of living organism ወይም በሴት የሚገኙ living organismዎችንም ያጠናሉ። ስለ በርዶች ሊሆን ይችላል፣ ባክቴሪያ፣ plants እንዲሁም የተለያዩ living organismዎችን የነሱን ካራክተር ጭምር። Where some disease pests come from infections, animal pathogens and damage to plants, the entomologists. እያንዳንዶቹ ባዮሎጂስቶች ደግሞ የሚሰጣቸው የራሳቸው የሆነ ስያሜ ያላቸው። ለምሳሌ በተለያዩ ፔስቶች ላይ ይሄም እነዚህ ፔስቶች ወይ ከኢንፌክሽን ወይ ከአኒማል ፓቶጅን ወይም ደግሞ የፕላንት ዳሜጅን የሚያመጡ ነገሮችን የሚያጠኑ ኢንቶሞሎጂስት ይባላሉ። study of function of living organisms ስለ ሊቪንግ ኦርጋኒዝሞች ጠቀሜታ ፋንክሽን የሚያጠኑ ደግሞ ፊዚዮሎጂስት ኦር ባዮኬሚስት እንላቸዋለን። ሌላው ስለ ኢቮሉሽን ኦፍ ስፒሺስ የስፒሺሶችን ኢቮሉሽን through time የሚመጣውን ዝግመተ ለውጣቸውን የሚያጠኑ ደግሞ ኢቮሉሽናሪ ባዮሎጂስት ይባላሉ። the discovery of new drugs ይሄ ደግሞ ከመድኃኒት ጋር የተያያዘ የሚያጠኑ ፋርማሲዩቲካል ሳይንቲስትስ ይባላሉ። ስለ ጄኔቲክ ኢንጂነሪንግ የሚያጠኑ አሉ። አሁን ይሄ ስለ ጄን ሞዲፋይድ ማድረግ ምናምን የተለያዩ ነገሮችን የሚሰሩ ጄኔቲክ ኢንጂነር ይባላሉ። ሪሰርች አፕሊኬሽን ዊዝ ማዘር ሴል ሳይቶሎጂስት እንላቸዋለን። ከሴል ጋር የተያያዙ ነገሮችን የሚያጠኑ ስለ ግሎባል ዋርሚንግ ከኢንቫይሮንመንቱ ጋር የሚመጡ ቼንጆችን የሚያጠኑ ደግሞ ኢንቫይሮንመንታል ሳይንቲስት ይባላሉ። ሌላው በጣም ኖን የሆኑት ደግሞ ስለ አኒማል እና ስለ ፕላንት የሚያጠኑ ቦታኒስት እንዲሁም ዞሎጂስት ተብለው ስያሜ ይሰጣቸዋል ማለት ነው። እንዲሁም ደግሞ ማይክሮባዮሎጂስት አሉ። እነዚህ ደግሞ ምንድነው ባዮሎጂ ዊዝ ከነዚህ ከማይክሮ ኦርጋኒዝሞች ጋር ያለው ሪሌሽን፣ ማይኮሎጂስት ከፈንጋይ ጋር የተያያዘ፣ ፓዞሎጂስት የተለያዩ ምኖች አሉ ማለት ነው። ሳይንቲስቶች እንደየስራቸው ስያሜ አላቸው። ኦኬ application in conservation of natural resources እናያለን። Natural resource. First, what's natural resources? And then resources supplied by nature. ዋጭው natural resource ማለት exist in nature. በnature ልናገኘው የምንችል ነገር without human intervention ማለት ነው። For example, soil, water, air, plants, animals, energy. እነዚህ ሁሉ በጠቅላላ ምንድናቸው? natural resource ተብለው ይጠራሉ ማለት ነው። ናቹራል ሪሶርስን በሁለት ከፍለን እናየዋለን። ሪኒዌብል እና ነን ሪኒዌብል። ይሄም በጣም ታዋቂ ነገር ነው። ሪኒዌብል የምንለው capable of being produced without end ሳያልቅ እስከ ረጅም ጊዜ ምንድነው ልጠቀመው የምንችለው ወይም ደግሞ ሪፕሌስ ወይም ደግሞ ሪፕሌኒሽ ማድረግ የምንችለው ማለት ነው። ነን ሪኒዌብል ደግሞ ከሱ በተቃራኒ ነው። there is a definite amount available ነው። ምንድነው በዴፊኒት አማውንት በተወሰነ አማውንት ነው ሊገኝ የሚችለው። አንዴ ተጠቅመነው በቀላሉ ልናገኘው የማንችለው ነው ማለት ነው። ኦኬ ሌላው ኮንዘርቬሽን የምንለውን ሐሳብ ስናይ the act of preserving, guarding or protecting ምንድነው ናቹራል ሪሶርሶችን በዋይዝ በሆነ መልኩ ስንጠቀም ፕሮቴክት ስናደርጋቸው ወይም ፕሪዘርቭ ስናደርጋቸው ያለው ሁኔታ ነው። ኤክስቲንክት ምንላት ሐሳብ አለች። እሱ ደግሞ no longer in existence በቆየ ምንድነው ረጅም ጊዜ ሊቆይ የማይችል ወይም ደግሞ ረጅም ኤግዚስተንስ የሌለው ማለት ነው። ናቹራል ሪሶርስን እንደከፈለው renewable and non renewable እንላቸዋለን። ያው ኤግዛምፕል እዚህ ጋር ሰንላይት አለ፣ ክሮፕስ፣ water, livestock, wind and trees ይጠቀሳሉ ማለት ነው። አሁን እዚህ ጋር ሰንላይት ስንል ሶላር ኢነርጂን ፕሮዲዩስ ማድረግ ይቻላል። ሶ ሪኒዌብል የሆነ ኢነርጂ እናገኝበታለን። ከፕላንቶች ደግሞ ያው ምንድነው ብሪዲንግን ምናምን በመፍጠር ማግኘት የሚቻል ነው ማለት ነው። እንዲሁም ከወተር ኢነርጂ ሊሆን ይችላል የተለያዩ ነገሮችን። ነን ሪኒዌብል የምንላቸው exist in finite amount or
replenish over geographical time spans ምናልባት እነዚህ ሪኒዌብሎች ሊደገሙ የሚችሉት በተለያዩ በጂኦግራፊካል አክሽኖች ነው ወይም ከረጅም ጊዜ በኋላ በሚከሰቱ በናቹራል ላይ በሚከሰቱ ነገሮች ሊፈጠሩ ይችላሉ እንጂ በቀላሉ የሚገኙ ነገሮች አይደሉም እና ፎሲል ፊውል ሚነራል ኒውክሊየር ፊውልስ ሜታልስ ሳንድ ኤንድ ቶፕ ሶይል ይጠቀሳሉ ማለት ነው ኤግዛምፕል Ethiopia has many natural resources such as gold, platinum, potash, limestone, natural gas, glacial lakes, volcanic ocean and waterfalls. ምንድነው አሁን እነዚህ ጎልድ ፕላቲኒየም ምናምን እነዚህ ሚኒራሎችም እንደምንድነው የምናጠቃላቸው እና ነን renewable resource ናቸው በኢትዮጵያ ኤግዚስት የሚያደርጉትን ነው ለመግለጽ የሞከረው timber many different crop plants, coffee plantation and different species as animal, plant, birds make up a rich ecosystem. ያው በኢኮሲስተም or በኢንቫይሮንመንት ምንናገኛቸው የምንችላቸው ናቹራል ሪሶርሶችን ነው እነዚህ ፕላንቶች አኒማሎችን ነው Plants and animals can reproduce and replenish their population naturally. That is why they are considered as renewable resource. ለምንድነው ፕላንት እና አኒማልን renewable resource ያልናቸው ስንል ምን ያደርጋሉ ፕላንት እንዲሁም ደግሞ አኒማሎች ሪፕሮዳክሽን አላቸው አይደለ ሶ ሪፕሮዲዩስ በሚሆኑበት ጊዜ የራሳቸውን ፖፑሌሽን እየፈጠሩ ራሳቸውን ሪፕሌስ እያደረጉ ይሄዳሉ ስለዚህ renewable resource ናቸው ልንል እንችላለን ማለት ነው Okay, the main source of renewable sources. renewable ዋና ሶርሶች ምንድናቸው? renewableን የፈጠረው በምን ላይ መሰረት አድርገን ነው? እና agricultural products, crops and livestock regenerate seasonally or annually. Wild food sources are also renewable with management. ከagricultural products በመነሳት ከcrops በመነሳት አሁን እነሱ ናቸው ከነሱ በመነሳት ምንድነው food sourceን ማግኘት ይቻላል wild food sourceን በቀላሉ ማግኘት ይቻላል ነው እንዲሁም ደግሞ solar energy ከየት ጀነሬት እናደርጋለን ስንል energy from the sun ከሰን በሚመጣው energy solar energy መስራት እንችላለን renewable የሆነውን በhuman intervention የሚሰራው ማለት ነው እንዲሁም ደግሞ wind energyንም ከwind ከንፋስ ቀጥታ ማግኘት ይቻላል ማለት ነው እንዲሁም hydro power energy from movement of water rivers streams or dams ይሄ ደግሞ hydro power የምንለው ከውሃ የሚመጣ ነው ከሌኮች ሊሆን ይችላል ከግድቦች ከተለያዩ ከዳሞች ሊሆን ይችላል ከስትሪም በሚመጣ movement of በእነሱ movement አማካኝነት የሚፈጠር ኢነርጂ ነው ማለት ነው እንዲሁም geothermal energy ደግሞ ይሄ በሂት ነው በearth interior ከearth interior በሚገኝ ሂት ማለት ነው እንዲሁም tidal energy የምንለው ይሄ ደግሞ በmovement of tides from a hydro power ይሄ ደግሞ ከhydro power ወይም ደግሞ ከmovement of ከታይዶች የሚመጣ ኢነርጂ አለ wave energy ነው wave ደግሞ ምንድነው በmovement ነው ወይም ደግሞ vibration አማካኝነት የሚመጣ ነው ማለት ነው እንዲሁም biofuels fuels from organic materials such as ethanol and biodiesel biofuel ደግሞ ምንላቸው ከኦርጋኒክ ማቴሪያሎች የሚገኝ ነው ማለት ነው እነዚህ በኔቸር ከሚገኙት ኦርጋኒክ ማቴሪያሎች ከነ ኢታኖል እንዲሁም ከነ biodiesel ይጠቀሳል ማለት ነው ኦኬ when managed carefully they can be used reused and replaced ስለዚህ renewable energiesዎችን በስነ ስርዓቱ ማኔጅ ካደረግናቸው መጠቀም እንችላለን ማለት ነው okay non-renewable resources are natural substances that are not replaced at the same speed as that are used up ልክ እንደተጠቀምናቸው ወዲያው ተክተን ወይም ደግሞ በመተካከል እናገኛቸው የምንችላቸው አይደሉም ቅድም እንዳልኩት በተለያዩ ጂኦግራፊካል በሆኑ ነገሮች ናም ሊፈጠሩ የሚችሉ ናቸው ማለት ነው ከረጅም ዓመት በኋላ there are limited resources examples ስንወስድ ሜታሎች አሉ gold iron fossil fuel oil natural gas and coal as example መጥቀስ እንችላለን ማለት ነው conserve the non-renewable natural resources of Ethiopia is economically advantageous to mine metals and fossils have a negative impact on the earth that is climate change and that by conserving them instead of using renewable energy sources would be more beneficial to the planet ምንድነው non-renewable resources ኮንዘርቭ ማድረጋችን ያለ ማይኒንግ እየጠቅማል ነው ማይኒንግ የራሱ የሆነ ምን አለው ኢንካም ይኖራል አይደለ በዛው ልክ ደግሞ ኔጌቲቭ ኢምፓክትም አለው በኢንቫይሮንመንቱ ላይ ክላይሜት ቼንጅን ኮዝ የማድረግ ኢምፓክት አለው ነው የሚለው ማይኒንግ non-renewable resources are used carefully renewable resources should properly managed ያው ሁለቱንም በአግባቡ መጠቀም አለብን ነው environmental impacts from mining ከማይኒንግ የሚመጡ
ኔጌቲቭ ኢምፓክቶች በኢንቫይሮንመንቱ ላይ ምን አይነት ተጽዕኖ ይኖራል ስንል መጀመሪያ ዲስትራክሽን ኦፍ ናቹራል ሃቢታት የናቹራል ሃቢታት ዲስትራክት መሆን ያስከትላል ማለት ነው መውደም ወይም ደግሞ መጥፋት ማለት ነው ኦይል ፊውል ኤንድ ኬሚካል ስፒልስ ኮንታሚኔቲንግ ሰራውንዲንግ ሶይል ሪቨርስ ግራውንድ ዋተር ሪሶርስስ ሌላው እነዚህ መሬት ውስጥ የሚገኙ የተለያዩ ኦይሎች ፊውሎች ምናምን ሶይሉን ኮንታሚኔት ያደርጉታል ፕላስ ደግሞ የተለያዩ ወተሮችን ሪቨሮችን ምናምንም በዛው ላይ ኮንታሚኔት ያደርጓቸዋል ማለት ነው እንዲሁም ኤር ፖሊሽን ፍሮም ማይኒንግ ፕሮሰሲንግ ኦፕሬሽን የራሱ የሆነ ደግሞ ምን አይነት ጉዳት አለው ኤር ፖሊሽን ቅድም እንዳልኩት ክላይሜት ቼንጅንም ኮዝ የማድረግ ነገር አለው ማለት ነው ኮንዘርቬሽን ባዮሎጂ ኢዝ ኤ ሚሽን ኦሪየንትድ ሳይንስ ዛት ፎከስ ኦን ሃው ቱ ፕሮቴክት and restore biodiversity or the diversity of life on earth conservation biology ምንድነው conservation in biology ምንድነው ዋናው ኤሙ ስንል ባዮዳይቨርሲቲያችንን እንዴት ፕሮቴክት ማድረግ እንችላለን አካባቢያችንን ኢንቫይሮንመንቱን በምን ሁኔታ መጠበቅ እንዲሁም ደግሞ ዋይዝሊ እንዴት ናቹራል ሪሶርሶችን መጠቀም እንችላለን የሚለውን ሐሳብ የሚያነሳ ነው ማለት ነው even renewable resources can be lost if you do not manage them carefully ለምሳሌ እንዴት ኮንዘርቭ ማድረግ እንችላለን ትሪዎችን ካልን ለምሳሌ በተለያዩ ምክንያቶች ዛፎችም ከቆረጥን ምን ማድረግ አለብን ሪፎረስቴሽን ማድረግ አለብን እንዲሁም ብሪዲንግ ማድረግ ምናምን ይጠቅማል ማለት ነው Therefore, biologists takes a position in conserving species and saving them from extinction through the preservation of animals and plants in terms of zoo and seed banks. Biologists ያው ለፕላንት እንዲሁም ደግሞ ለአኒማል ፕሬዘርቬሽን አልገው የሚወስዱት አኒማሎችን በዙ እንዲሁም ደግሞ ሲዶችን ፕላንቶችን ደግሞ በሲድ ባንክ ውስጥ በማስቀመጥ ነው ማለት ነው stopping in destruction of natural habitats so population are able to increase ስለዚህ በዚህ አማካኝነት ባዮሎጂስቶች ዋናው ስራቸው ምንድነው ናቹራል ሃቢታቶች ዲስትራክት እንዳይሆኑ እንዳይወድሙ መከላከል ማለት ነው prevent ማድረግ ነው Okay, ሌላው ስለ food and nutrition security እናያለን. Food security, as defined as by the United Nations Committee on World Food Security state, all the people have physical, social, economic access to sufficient, safe and nutritious food that meets their food preference and dietary needs for an active, healthy ላይፍ አት ኦል ታይምስ ይላል ምንድነው ፉድ ሴኩሪቲ ማለት የምግብ ደህንነት እንደመጠበቅ ማለት ነው ማንኛውም ሲቲዝን በቂ የሆነ ሴፍ የሆነ ኒውትሪሽነስ ፉድ የማግኘት ፊዚካል ሶሻል ኤንድ ኢኮኖሚክ አክሰስ ሊኖረው ይገባል ነው ዋናው ሐሳቡ ፉድ ሴኩሪቲ በዋናነት ሶስት ነገሮችን ያነሳል አቬይላቢሊቲ አክሰሲቢሊቲ እና አፎርዳቢሊቲ ናቸው So ምንድነው availability ስንል የምግቡ ፕሮዳክሽን ነው ጥራቱን የጠበቀ ኳሊቲ ያለው ፉድ ፕሮዲዩስ መሆን ሲችል ነው accessibility ደግሞ ማንኛውም ሰው ያንን ምግብ ማግኘት ሲችል ተደራሽነት ሲኖረው ነው affordability ደግሞ ማለት ሁሉም ባቅሙ ምንድነው በቻለው መጠን ገዝቶ ከምግቡ እንዲጠቀም የማድረግ ሁኔታ ነው ማለት ነው ሌላው nutrition security ነው is a situation whereby individuals have access to sufficient safe and nutritious food nutrition security ደግሞ ያው ስለምግቡ መመጣጠን የሚያወራ ነገር ነው ማለት ነው so sufficient የሆነ safe የሆነና nutritious የሆነ food ማንኛውም ሰው access ማድረግ አለበት ነው safe water and adequate sanitation በጥራቱን የጠበቀ እንዲሁም ደግሞ ሴፍ የሆነ ወተር ማግኘት አለበት ነው ሄልዝ ኬር ሰርቪሶችን መገኘት አለባቸው knowledge of household and community practices in child care for food storage and preparation and hygiene ይላል so ምንድነው ሰው ብዙ ምንድነው awareness መፍጠር ነው በህብረተሰቡ ውስጥ ስለ child care ሊሆን ይችላል ስለ food storage እንዲሁም ደግሞ ስለ hygiene ምን መሆን አለበት aware መሆን አለበት የሚለውን ሐሳብ ያጠቃልላል ማለት ነው however food insecurity is often rooted in poverty has long-term impacts on the potential families communities and countries to develop and prosper በዛው ልክ food security እንዳለ ሁላ food insecurity አለ ይሄ ደግሞ አብዛኞቹ poverty በሆኑ ሀገሮች ላይ የሚታይና የሚስተዋለው ማለት ነው በዚህ ማማካኝነት ብዙ ነገሮች ኮዝ ይሆናሉ የመጀመሪያው ስታተስ ግሮዝ የምንለው አለ ይሄ ምንድነው ይሄ መቀጨጭ ወይም ደግሞ ምንድነው መቀንጨር እንደምንለው አይነት ሁኔታ አለ ይሄ አንደር ኖሪሽመንት ነው ወይም ደግሞ ማልኒውትሪሽን እንለዋለን ስሎስ ኮግኒቲቭ
ይሄኛው ደግሞ ምንድነው የሆነ መዘግየት ነው የእድገት መዘግየት ምንለው ነው increase susceptibility to illness ለበሽታ የመጋለጥ ሁኔታዎች ማለት ነው ሶ እዛ ውስጥ የሚካተቱ ደግሞ ነገሮች አሉ የመጀመሪያው እዚህ ጋር over nutrition የምንለው አለ over nutrition የሚባለው too fat for height and age ነው ይሄ ከእድሜ ጋር ወይም ደግሞ ምን መሆኑ በጣም ውፍረት መሆኑ ነው over nutrition ምንለው wasting ደግሞ too thin ማለት ነው በጣም መክሳት or መቀጨጭ ነው for height እንዲሁም stunting ደግሞ too short for age ይሄ ነው መቀንጨር ወይም ደግሞ በጣም እጠረ ማለት ነው እንዲሁም ደግሞ micronutrient deficiencies አሉ ማለት ነው የማይክሮኒውትሪየንቶች እጥረትም የሚያመጣቸው ነገሮች አሉ እነዚህ types of malnutrition ይባላሉ therefore biology plays a key role in producing high nutrient stable crops and developing new products that can combat malnutrition and thereby improving food utilization so biology ምንድነው እዚህ ጋር ሮሉ ስንል ከፍተኛ ሮል አለው ምን በማድረግ ስቴብል የሆኑ ፕሮዳክቶችን ወይም ክሮፖችን ፕሮዲዩስ በማድረግ እንዲሁም አዳዲስ ፕሮዳክቶችን ዲቨሎፕ በማድረግ malnutritionን ለመከላከል እነዚህ አይነት ችግሮችን ለመከላከል የራሱን የሆነ አስተዋጽኦ ያደርጋል biotechnologists design to manufacturing process and machinery used to produce food and drink so አዲስ ነገሮችን ፕሮዲዩስ ለማድረግ ፉድ ድሪንኮችን ፕሮዲዩስ ለማድረግ እነዚህ ባዮቴክኖሎጂ ቴክኖሎጂስቶች ምን ዲዛይን ያደርጋሉ የተለያዩ ማሽነሪዎችን ፕሮዲዩስ ያደርጋሉ these allows products to have consistent flavor color texture to be produced in a large quantity ስለዚህ እነሱ በሚያመርቱት ነገር ደግሞ ምን አይነት ውጤት ይገኝበታል ስንል የሚመረተው ነገር ኳሊቲውን የጠበቀ good texture color እንዲሁም ደግሞ flavor ያለው ሆኖ ይፈጠራል ማለት ነው Okay, ሌላው creating conscious citizens and ensuring sustainable development ነው ምንድነው conscious citizens ስንል person who places value on being fully human while connecting with higher purpose ምንድነው conscious citizen ማለት ለነገሮች ዋጋ ያለው ወይም ደግሞ ለአንድ ነገር ሪስፖንሲብል የሆነ ኃላፊነቱን የሚወጣ ዜጋ እንደማለት ነው conscious citizen ለመባል ይላል who values human life and relationship with a living things living things and human ጋር relationship ያለው one who takes responsibility for transforming skill in action through ethical decision making በአግባቡ ወይ ስርዓት ባለው መልኩ የራሱ ሪስፖንሲቢሊቲ የተወጣ እንዲሁም ደግሞ ስኪሉን ደግሞ ለሌሎቹ ሼር ማያደርግ ነው ማለት ነው ኦኬ ሌላው ultimately improve life and living on the planet ሌላው ደግሞ ህይወቱን ለማሻሻል ወይም ለመቀየር የሚጥር ሲቲዝን ማለት ነው ኦኬ Biology empowers conscious citizen to assume personal responsibility by እንዴት ነው ባዮሎጂ ለኮንሺየስ ሲቲዝን የራሱን ሚና የሚወጣው ስንል engaging in and being committed to initiating positive impact ምንድነው በሰው ላይ ወይም በሲቲዝኖች ላይ ጥሩ የሆነ ተጽዕኖን በማሳረፍ ወይም ደግሞ ጥሩ የሆነ ተጽዕኖን ኢኒሺየት እንዲሆን ለማድረግ ይጥራል ማለት ነው እንዲሁም reduce production of wastes and incorporate recycling reuse strategies for stunting a junior earth ሌላው የተለያዩ ነገሮችን ፕሮዲዩስ በመናገርበት ጊዜ ዌስት ፕሮዳክቶችን reduce በማድረግ የተለያዩ ነገሮች በቃ እንዳይበከሉ ሊሆን ይችላል ባዮዳይቨርሲቲያችንን እንድንጠብቅ ሊሆን ይችላል በዛ በማድረግ አንድ ሰው ስራውን በሚሰራበት ጊዜ ሪስፖንሲብል ሆኖ እንዲሰራ ያግዛል ማለት ነው Biology has a vital role in creating conscious citizen by expanding awareness of social, global and environmental conscience. ሌላው ሁኔታው ደግሞ እንዴት ነው conscious citizen እንዴት ሊፈጠር ይችላል ስንል awarenessን በመፍጠር በሶሻል ሊሆን ይችላል ለኢንቫይሮንመንቱ or ለኮሚኒቲው ምን ይፈጥራል ስለ ኢንቫይሮንመንቱ ስለ እንዲሁም ስላለው ነገር awareness ይሰጣል ማለት ነው the conscious global citizen or biologists in Ethiopia involved in the sustainable development through በምን ሁኔታ ነው የሚጠብቁት ስንል አንያ protecting managing and monitoring the existing resources ያሉትን ሪሶርሶች ምን በማድረግ protect ያደርጉታል manage ያደርጉታል and then control በማድረግ ይጠብቁታል ማለት ነው analyzing soil water and air for chemical pollution air pollute የሚያደርጉ ነገሮችን በደንብ አናላይዝ ያደርጉታል ማለት ነው finding ways to clean up pollution ያው ዋናው ኤማቸው ደግሞ ምንድነው pollutionን
ፕሮቴክት ለማድረግ ስለሆነ መንገዶችን ይፈልጋሉ ማለት ነው እንዴት መቅረፍ እንደሚችሉ identifying recording and monitoring the plants and animals and microbes የተለያዩ በኔቸር የሚገኙ ነገሮች ናቹራል ሪሶርሶችንም አይደንቲፋይ ያደርጋሉ ማለት ነው application in biotechnology biology in biotechnology ያለው ሚና ምንድነው biotechnology is the application of technologies that involve the use of living organisms or products from living organisms for the development of products that benefits human ምንድነው ባዮቴክኖሎጂ ማለት ባዮሎጂ ፕላስ ቴክኖሎጂ ነው ባዮቴክኖሎጂ ማለት ነው ምንድነው የቴክኖሎጂዎች ጥቅም ሲሆን ይሄም በሊቪንግ ኦርጋኒዝሞችን ሙሉ ሊቪንግ ኦርጋኒዝሞችን የሚያጠቃልል ነው ፕሮዳክቱ ደግሞ ከሊቪንግ ኦርጋኒዝሞች የሆነ ሲሆን ለሂውማን የሚጠቅም ነገር ፕሮዲዩስ የሚያደርግ ነው ማለት ነው genetically modified organisms received genetic material via recombinant DNA ቴክኖሎጂ በዚህ በባዮቴክኖሎጂ ውስጥ ምን አለ ሞዲፋይድ የሚደረጉ ኦርጋኒዝሞች አሉ ብሪዲንግ አለ የተለያዩ ነገሮች ምንድነው የጄኔቲክ ማቴሪያል ትራንስፈሪንግ አለና የተለያዩ ነገሮች በዚህ ውስጥ ይሰራሉ if an organism has received genetic material from the different species it is called transgenic organism አሁን ለምሳሌ አንድ ኦርጋኒዝም ከሌላ ስፒሺስ ወይም ደግሞ ከሌላ ኦርጋኒዝም ጄኔቲክ ማቴሪያልን ምን ትራንስፈር በሚደረግበት ጊዜ ወይም ደግሞ ሪሲቭድ በሚያደርግበት ጊዜ ያ ኦርጋኒዝም ምን ይባላል ማለት ነው ትራንስጄኒክ ኦርጋኒዝም ይባላል እንዲሁም ደግሞ a gene from one species that is introduced into another species is called transgene transgene ደግሞ የምንለው ምንድነው የአንዱ ስፒሺስ ጂን ለሌላኛው another ወይም ደግሞ ለሌላኛው ስፒሺስ ኢንትሮዲዩስድ ሲሆን ትራንስጂን እንለዋለን ማለት ነው crops can be modified to increase yields and to obtain novel products crops ለምንድነው modified የሚደረጉት ስንል አንደኛ increase yield እንዲጨምር ነው ምርታማነት እንዲጨምር and to obtain novel products እንዲኖር desirable የሆኑ ፕሮዳክቶች እንዲኖሩት ያስችላል ማለት ነው biotechnology can be used prevention and mitigation of contamination from industrial agricultural and municipal wastes ነው ባዮቴክኖሎጂ ሌላው ምንን ፕሪቨንት ያደርጋል ስንል ከተለያዩ ነገሮች ዌስት ፕሮዳክቶችን ሪዱስ ለማድረግ ይጠቅማል ለዋጭሩ እንዲሁም ባዮቴክኖሎጂ can also be used in diagnosis and treatment of disease እንዲሁም ባዮቴክኖሎጂ የተለያዩ መሳሪያዎችንም ፕሮዲዩስ ያደርጋል ስለዚህ ለተለያዩ በሽታዎችን ትሪት የሚያደርጉ ነገሮችንም ያበረክታል ማለት ነው Okay, application of biology for food processing and production. ያው ይሄ ባዮቴክኖሎጂ ደግሞ በፉድ ፕሮሰሲንግ ላይ ያለው ሚና ምንድነው ነው this means involves the increasing of food crops productivity using microorganisms ብዙ ጊዜ ይህ በፉድ ፕሮሰሲንግ ላይ ያለው ስራ የሚሰራው በምኖች ላይ ነው በማይክሮ ኦርጋኒዝሞች ላይ በመነሳት ነው ማለት ነው ቴክኖሎጂ that shows of some promise in increasing world food productivity ስለዚህ በዚህም ብዙ አይነት ስራዎች ተሰርተው ምርታማነት እና ውጤታማነት ታይቷል ይላል ለምሳሌ ሲንግል ሴል ፕሮቲንን ያሳያል በባዮቴክኖሎጂ ከተሰሩት አንዱ ነው ማለት ነው ሲንግል ሴል ፕሮቲን refers to crude or refined protein of algal bacterial mold or yeast origin that is used either as animal feed or human food ይላል አሁን የሲንግል ሴል ፕሮቲን ከተለያዩ ነገሮች ሚክስቸር የተሰራ ነው ምንድነው refined protein ሲሆን ከማን የመጣ ነው ስንል አልጋል በቃ አሁን ካልኳችሁ ማይክሮ ኦርጋኒዝሞች ማለት ኢን ጀነራል ከአልጋይ ከባክቴሪያ እንዲሁም ፈንጋይ ምናምን የመጣ ሲሆን እንደምንድነው የሚጠቅመው ወይም ለሚያገለግላል ስንል animal feed or ደግሞ የhuman food በመሆን ያገለግላል ማለት ነው it is produced from waste materials such as molasses from sugar refining petroleum byproducts agricultural and kitchen wastes አንዳንዴ ከምን ፕሮዲዩስ ማድረግ እንችላለን ስንል waste ከሆኑ ማቴሪያሎች ሊሰራ ይችላል ይሄም ምን ሊሆን ይችላል ከሞላሰስ ሊሆን ይችላል ከሹገር ሪፋይኒንግ የምናገኘው ዌስት ሞላሰስ የምንለው አለ እንዲሁም ከአግሪካልቸር እንዲሁም ከኪችን ዌስት በሚወጡ ዌስቶች ፕሮዲዩስ መሆን ይችላል in developing countries an animal feed called protein is produced by mass culture
of the bacterium Metallophilus metallotrophus. Okay. አንዳንድ ዲቨሎፕድ የሆኑ ካንትሪዎች ደግሞ አኒማል ፊድ ወይም ፕሮቲን የሚባለውን ከምን ፕሮዲዩስ ሊያደርጉት ይችላሉ? ከባክቴሪያ ኦንሊ ከባክቴሪያ ብቻ ሊጓደር እሱም ስፔሺየሱ ሜታሎፊለስ ሜታሎትሮፈስ ከተባለው ባክቴሪያ ብቻ ፕሮዲዩስ ያደርጉታል ማለት ነው። ሜንሊ በዋናነት ማነው ማይክሮኦርጋኒዝሞች ናቸው ይሄን ነገር ፕሮዲዩስ የሚያደርጉት ነው። ሌላው ማይክሮፕሮቲን የሚባል አለ። a protein made from fungus Fusarium venatum ከተባለ ስፔሺየስ ካለው ፈንገስ የሚሰራ ነው ማለት ነው። ይሄኛው ደግሞ the filamentous texture of this product makes like candidate for producing meat substitutes for human consumption. ያው ይሄም ዋናው እንትኑ ምንድነው as a food መቅረብ ነው። edible የሆነ ሲሆን ምን አይነት filamentous የሆነ ቴክስቸር ያለው ያው ሚት የሚመስል ቴክስቸር ያለው ነው ማለት ነው። ሌላው spirulina ነው። Health food stores carry bottles of dark green pellets or powder that is a culture of spiral shaped cyanobacterium or blue green algae called spirulina. Spirulina ደግሞ የምንላት እንዴት ነው ፎርም የሆነው ስንል የሆነ ዳርክ ግሪን ፔለት ወይም ደግሞ ፓውደርን በቦትል ውስጥ በመክተት ይህ ካልቸር የተከተተው ካልቸር ቀስ በቀስ ወደ ስፓይራል የሆነ ሼፕድ አደገ። ሲያኖባክቴሪየም ወይም ብሉ ግሪን አልጌ እንደምንለው ስፓይራል ሼፕድ ይዞ አደገ። እሱም ምን ይባላል ማለት ነው? spirulina ይባላል። ስፓይራል ሼፕድ ነው። the microbe is harvested from the surface of lakes and ponds where it grows in great mats. so ይሄን ማይክሮብ ወይም spirulina የምንለው የት ሊገኝ ይችላል ስንል በሌኮች እንዲሁም በፖንዶች ውስጥ በነሱ ሰርፌስ አካባቢ ሊገኝ ይችላል ማለት ነው። in some parts of Africa, Asia and Mexico, spirulina has become a viable alternative to green plants as a primary nutrient source. ዋና ኮንቲኔንቶች ደግሞ ስፒሩሊና የራሱ የሆነ ጠቀሜታ አለው። ለግሪን ፕላንቶች ለኒውትሪየንት as a nutrient source ያገለግላቸዋል ማለት ነው። it can be eaten, it's a natural form or added to other foods and beverage. ያው ከተለያዩ ምግቦች ጋር ያው ለምግብነት ነው ይሄም ጠቀሜታው ኢዲብል ስለሆነ ስለዚህ ከተለያዩ ነገሮች ጋር ተቀላቅሎ ምናምን የሚበላ ነው ማለት ነው። ኦኬ ሌላው ቫይታሚንስ ናቸው። ቫይታሚንስ are also producing using biotechnology በባዮቴክኖሎጂ ነው ፎርሙን። ስለዚህ ቫይታሚኖችም ከምን የተሰሩ አሉ ማለት ነው? ከማይክሮ ኦርጋኒዝሞች ፕሮዲዩስ ይሆናሉ ማለት ነው። ቫይታሚን ሲ was the first vitamin to be produced during a fermentation process by using bacteria. ቫይታሚን ሲን ስንወስድ ቫይታሚን ሲ የመጀመሪያው ቫይታሚን ሲሆን ይሄም ፕሮዲዩስ የሆነው ፈርመንቴሽን ኦፍ ባክቴሪያ በባክቴሪያ ፈርመንቴሽን አማካኝነት ፕሮዲዩስ የሆነ ነው ማለት ነው። previously vitamin B12 or cyanocobalamin and B2 or riboflavin were obtained from animal liver extract. so አንዳንዶች ደግሞ አሉ አሁን B12 እና B2 የምንላቸው ደግሞ ከአኒማል ሊቨር የተገኙ አሉ ማለት ነው። ስለዚህ ከተለያዩ ቦታዎች ይገኛሉ። ነገር ግን አሁን እነዚህ ደግሞ በአሁኑ ሰዓት B12ን በቀላሉ በፕሮፕኒክ ባክቴሪያ ፈርመንቴሽን ምን ማድረግ ይቻላል? ፕሮዲዩስ ማድረግ ይቻላል ማለት ነው። ስለዚህ ከማይክሮ ኦርጋኒዝም ቫይታሚን ፕሮዲዩስ ይሆናል ነው። in nature B2 found in cereals, vegetables and yeast, but the yield of B2 can be enhanced 100 to 300 folded by using microbes, bacteria and fungi. okay so በምን አይነት ምግቦች ውስጥ ይገኛሉ ስንል አሁን ለምሳሌ ቢቱ በጥራጥሬዎች እንዲሁም በቬጂቴብሎች በይስት ምናምን የሚገኝ ሲሆን በዋናነት ግን በማይክሮቦች ውስጥ ያለው ይዞታ በጣም ከፍተኛ ነው ማለት ነው። ሌላው ደግሞ ባዮቴክኖሎጂ በዴይሪ ፕሮዳክት ላይ ያለው ሚና ስንል ማይክሮኦርጋኒዝምስ are used in making a wide variety dairy products. ያው ማይክሮኦርጋኒዝሞች በዴይሪ ፕሮዳክት ላይ ያላቸው ሚና በተለምዶ የታወቀ ነው። ካልቸርድ በተር ሚልክ ምንለው አለ። popular in developed countries is made by adding Streptococcus ceremoris to pasteurized skim milk and allowing fermentation to occur until the desired consistency, flavor and acidity are reached. cultured buttermilk በጣም ታዋቂ የሆነ ነው ታዋቂ የሆነ ሚልክ ነው እና እንዴት ነው የሚዘጋጀው ስንል በስትሬፕቶኮከስ ሴሪሞሪስ የተባለው ባክቴሪያ በመጨመር ነው ማለት ነው። እና ይሄ ለምን ይረዳዋል ስንል ፓስቸራይዝድ እንዲሆን ነው።
ስኪም ሚልኩ ፓስቸራይዝድ እንዲሆን የሚረዳው ነው። ይህም ደግሞ ፈርመንቴሽን እንዲፈጠር ያደርጋል ማለት ነው። ከዛ በኋላ የተፈለገው ወይም ዲዛይርድ የሆነው ፕሮዳክት እንዲመጣ ይረዳል ማለት ነው። sour cream is made by adding one of these organisms to cream. ክሬም ውስጥ በዋናነት እንደዚህ አሁን እዝጋ የምናያቸው ምኖች ይጨመሩበታል የሚያል ማይክሮ ኦርጋኒዝሞች ይጨመሩበታል። ስትሬፕቶኮከስ ላክቲስ፣ ስትሬፕቶኮከስ ዲያሴክት ላክቲስ and ሊዮኮስኖቲክ ሴሪቱቮም ሊዮኮኖስቶክ ሴሪሞሪስ እንዲሁም ሊዮኮኖስቶክ ዴክስትራኒሲየም የተባሉት ኦርጋኒዝሞች በመጨመር ነው ማለት ነው ይሄን ፕሮዲዩስ የሚያደርጉት with different flavors because of variation in fermentation products. so የተለያዩ ፍሌቨርን ፕሮዲዩስ እንዲያደርግልን ያው ፈርመንቴሽኑ ምንድነው ዲፈረንስ ነው የሚሆነው ማለት ነው እንደሚጨመሩት ኦርጋኒዝሞች። ሌላው ዮገርት ነው is made by adding streptococcus thermophilus and lactobacillus bulgarius to milk. ዮገርት ፕሮዲዩስ የሚሆነው ያው በፋክተሪዎች ምናምን ነው ይሄና እንዴት ነው የሚሆነው ሚልኩ ላይ እነዚህን ኦርጋኒዝሞች በመጨመር ምን ይሆናል ማለት ወደ ዮገርት ይቀየራል ማለት ነው። fermented milk have been made for centuries in various countries in a globe, especially as Africa, Asia and Eastern European በጣም known የሆነ ነውና በብዛት ምን የሚሆነው ፕሮዲዩስ የሚሆንበት ነው ማለት ነው። the product is vary in acidity and alcohol content. በየሀገሩ የሚመረተው በዋናነት ያው fermented milk ይባል እንጂ የሚይዙት acidic contents እንዲሁም ደግሞ የአልኮል ኮንቴንታቸው ዲፈረንት የሆነ ነው ማለት ነው። acidophilus milk የሚባል አለ is made by adding lactobacillus acidophilus to sterile milk. እንደው sterile milk የምንለው heated የሆነ milk ነው። heated በhigh temperature heated የሆነ ሚልክ ከሆነ በኋላ ከዛ ኩል ተደርጎ የሚገኘው ሚልክ ነው sterile milk የሚባለውና እሱ ላይ ነው lactobacillus acidophilus በመጨመር acidophilus milk produce የሚሆነው ማለት ነው። Sterilization prevents uncontrolled fermentation by organisms that may already be present in non-sterilized milk. Sterilization ምንድነው ጥቅሙ ስንል uncontrolled የሆነ fermentation ferment በሚደረግበት ማለትም በቃ fermentation ላይ only በቃ uncontrolled የሆነ fermentationን prevent ለማድረግ የሚረዳ ነው sterile የምናደርግበት መንገድ ማለት ነው። Bulgarian milk is made by Lactobacillus bulgarius. It is similar to buttermilk except that is more acidic and lacks to flavor imparted to the leuconostocs. Bulgarian milk የምንለው አለ እንደ buttermilk ነው እና ትንሽ ከሱ ለየት የሚያደርገው ምንድነው more acidic እንዲሁም ደግሞ lack of flavor ያለበት ነው ማለት ነው። ሁለተኛው ደግሞ fermented meat የምንለው ነው። Microbes such as Lactobacillus plantarum and Pediococcus cerevisiae add flavor by fermenting meats such as salami, summer sausage and Lebanon bolga. ምንድነው እነዚህ በተባሉ ሚቶች ላይ አድ በመሆን እነዚህ ኦርጋኒዝሞች የተፈለገውን ያህል ፈርመንት በማድረግ የተፈለገውን ፍሌቨር የሚሰጡ ናቸው። The heterolactic acid fermentation helps preserve the meat and also gives it a strong flavor. እንዲሁም ደግሞ ሌላ ምን ምንለው አለ heterolactic acid fermentation አለ። የፈርመንቴሽን ለሚቱ ምን ይሰጣል ማለት ነው strong የሆነ flavor እንዲኖረው ያደርጋል። Fungi such as Penicillium and Aspergillus growing naturally on the surface of a country harms help to produce their distinctive flavor. ሌላው ደግሞ የፈንጋይ ታይፖች Aspergillus plus ደግሞ Penicillium የምንላቸው በናቹራሊ ግሮ የሚያደርጉት እነሱ የራሳቸውን የሆነ ምንድነው flavor የሚሰጡ ናቸው distinctive የሆነ flavorን የሚሰጡ ናቸው ማለት ነው። ኦኬ ለዛሬ የነበረን ቆይታ ይሄን ይመስላል። በቀጣዩ ክፍል እስከምንገናኝ ላይክ ሼር ሰብስክራይብ ማድረግ አትርሱ። አመሰግናለን። ቻው ቻው።